የህይወት እንቆቅልሽ አልፈታ ያላቸውና ችግር የገጠማቸው ልጆቼ ንስሐ ገብተው ወንዶቹ በእንባ ሴቶቹ በስግደት ተግተው በዚህች በገዳሚ ሱባኤ ይዘው የዘራ ያዕቆብ እመቤታችን ቅድስት ድንግል ማርያም ሆይ ከልጅሽ አማልጅኝ ችግሬን ፍቺልኝ እያሉ ቢማጸኑኝ ለበቁት በገሃድና በራእይ ላልበቁት ደግሞ በህልም ተገልጬ ችግራቸውን እንቆቅልሻቸውን ፈታላቸዋለሁ፣ ላልተገለጥኩላቸው ደግሞ ጥያቄያቸውን በህይወታቸው መልስላቸዋለሁ ብላ እመቤታችን ለአፄ ዘራ ያዕቆብ ቃል በገባችላቸው ራሳቸው ንጉሱ ባሳነጿት በደብረ ምጥማቅ ጻድቃኔ ማርያም ገዳምና በሌሎች የእመቤታችን አብያተ ክርስቲያናት ከግንቦት 21 እስከ ግንቦት 25 ቀን ድረስ የሚከበረው የደብረ ምጥማቅ በዓል ምክንያቱ ምንድነው? ተከታተሉ። አባቶቻችን እንደሚናገሩት በእነዚህ በአምስቱ ቀናት ከሌላው ጊዜ በተለየ እመቤታችንን በጸሎት ብንማጸናት በምልጃዋ ችግራችንን ትፈታልናለች፣ እንባችንንም ታብስልናለች። እመቤታችን ከሕፃኑ ልጇ ከጌታችን ጋር ወደ ግብጽ ሀገር በተሰደደች ጊዜ በግብጽ ሀገር ደብረ ምጥማቅ በተባለች ቦታ ላይ ሲያርፉ እናቴ ሆይ ይህች ቦታ የስምሽ መታሰቢያ ትሆን ዘንድ ሰጠሁሽ፣ በኋለኛው ዘመንም በዚህች ቦታ ላይ በስምሽ ቤተክርስቲያን ይታነጻል፣ አንቺም በገሃድ እየተገለጽሽ ድንቅ ተአምራትን ታደርጊያለሽ ብሎ ጌታችን ቃል በገባላት መሰረት ዘመኑ ሲደርስ በደብረ ምጥማቅ ቤተክርስቲያን ጉልላት ላይ ከግንቦት 21 ቀን ጀምሮ እስከ ግንቦት 25 ቀን ድረስ በመላእክት በጻድቃን በሰማዕታት ታጅባና በብርሃን መርከብ ላይ ተቀምጣ በየዓመቱ ለክርስቲያኑም ለእስላሙም ትገለጥላቸው ነበር። በእነዚህ በተገለጠችባቸው ቀናትም የሚፈልጉትን ሁሉ እየጠየቋት ፈጽማላቸዋለች፣ ድውያንን ፈውሳላቸዋለች፣ የሞቱ ዘመዶቻቸውንም እያመጣች አሳይታቸዋለች፣ እጆቿንም እያመሳቀለች ትባርካቸው ነበር። ከግራኝ አህመድ መነሳት አስቀድሞም እመቤታችን ለንጉሱ በራእይ ተገልጣ ጽላቷን በዋሻ ውስጥ እንዲሰውሩ ታዛቸው ሰውረዋታል። እስከዛሬም ድረስ በዚህች ገዳም የእመቤታችን ተአምር ሳይቋረጥ ቀጥሏል። የጻድቃኔዋ ንግስት የዘራ ያዕቆብ እመቤታችን ቅድስት ድንግል ማርያም ደጇን ረግጠን በምልጃዋ በቃል ኪዳኗ ለመጠቀም ለተአምሯ ለምስክሯ ታብቃን። ወስብሐት ለእግዚአብሔር። ይቆየን።